ሄርሜላ ቤት ሄደ ደግሞ እንደዛ መሆኑ ምን አስፈለገ? በቃ ይቅርታን መጠየቅ ከፈለክ ቤቷ ድረስ የሚያስኬድም ነገር የለህም። ይቅርታ መጠየቅ በስልክም ደውለህ ይቅርታ መጠየቅ ትችላለህ፣ ወይ ደግሞ በሌላ ቦታ በአካል አግኝተህ ይቅርታን መጠየቅ ትችላለህ። አብርሽና ሩታ ከተጣሉ በጣም ቆየ፣ ያለመግባባት ችግር ከፈጠሩ ብዙ ነገር ቆየ እና ዛሬ ግን ያ ሁሉ ነገር ተቋጭቶ ሁሉም ነገር የሚያበቃበት ቀን ነው ማለት ነው ዛሬ እና ሊታረቁ ነው። ብዙ ችግር ተፈጥሯል። ከቡዜ ጋር ብዙ ሰጣ ገባ ውስጥ ገብታለች። ከቤተሰብ ጋር ብዙ ነገር ገብቷል። መልሰን ወደዛ አይነት ሙድ መሄድ የለብንም። አሁን እኛ ሩታን ማጣት አንፈልግም። ተረዳኝ አይደለ? ምንም ቢሆን ምንም የሉሌ እናት ናት አይደለም? እናት በመሆኗ ምክንያት እሷን በምንም አይነት ሁኔታ ማጣት አንፈልግም። ይሁን እንድትጎዳም አንፈልግም። ተረዳኝ አይደለም? ከሄርሜላ ጋርም እዚህ ጋር ሌላ ነገር ተከስቷል። እንግዲያው ልጅ ተፈጥሯል። ለትዳርም ማስተካከል ያለ መጀመሪያ አቃ አይደለም ለከና እንትን ነው ኖርማል ነገር ነገ የምታጠውም ነገር ገብቷል አይደል? ነገም ደግሞ ብገዛውም ነገር መጀመሪያ ግን ህሊና ይቀርባል። ገብቷል? ለትዳር መጀመሪያ ህሊና ነው እንጂ ታስተካክለው ወይ የሆነ ሶፋ ወይ የሆነ ቤት ስላሳመርክ አይደለም። ገብቷል? ህሊናን ጭንቅላትን ማሳመር ነው መጀመሪያ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ያው ተመልሼ መጥቼላችኋለሁ። ሁላችሁም ባላችሁበት ቦታ ጤና፣ ሰላም፣ ፍቅር ከእናንተ ጋር ይሁን። ሁላችሁም ቤተሰቦቼ እጅግ በጣም ወዳችኋለሁ። ተከታተሉን ሁላችሁም። ያው ዛሬ የመጣሁት እንኳን ትንሽ አበሳጭቶኝ ነው። ሰሞኑ የሚያደርገው ነገር ልክ አይደለም። ምክንያቱም በቃ አንዴ እዚህ ጋር ነው ስለው አንዴ እዛ ጋር ይሄድብኛል፣ አንዴ እዛ ጋር ነው ስለው አንዴ እዚህ ጋር ይመጣብኛል እና ግራ አጋባኝ። በቃ በስልክ አውርቼው ነበረ። በስልክም ሳወራው ምንም በቃ እየተግባባን ስላልሆነ ችግር የለውም። በቃ በአካል ለኔ መልስ ይሆነኛል፣ ለቤተሰብ መልስ ይሆናል። ብዙ ሰዎች እንደኔ ግራ የተጋባችሁ ሰዎች ትኖራላችሁ፣ እንደኔም ጥያቄ የሆነባችሁ ሰዎች ትኖራላችሁ ብዬ አስባለሁ። ማለት ወይ ከሩታ ጋር አልሆነም ወይ ደግሞ ከሄርሜላ ጋር አልሆነም። ሄርሜላም እዛች ጋር ሄርሜላንም ሄዱ ይቅርታ ይጠይቃል። ትላንትናም አንድ ቪዲዮ አይታችሁ ከሆነ ዝም ብዬ አንዳንድ ቤቶች ሳይ ትላንትና ማየታችሁ ከሆነ ከሩታ ጋር ይታረቃሉ፣ ሁለቱ አብረው ነው የሚሆኑት ምናምን ይላል። ብቻ የሆነ ግራ ጋብቶኛል። ምክንያቱም ልክ አይደለም። አብርሽና ሩታ እንዲታረቁ ሁላችንም እንፈልግ ነበረ፣ ቤተሰቡም ይፈልግ ነበረ። ግን እንግዲያው ብዙ ሞክሬ እንዳቃተኝ ታውቃላችሁ። በቃ ሁለቱም የግላችንን ኑሮ የራሳችንን ኑሮ እንኑር ተባብለው ሁለቱም እንደተው ደግሞ ያው በቤተሰብ ፊት እናንተ ምስክር ናችሁ። አሁን ላይ ደግሞ ዛሬ ኤፍሬም ምን አስቦ እንደሆነ ሲጀመር ደግሞ ምን አስቦ እንደሆነ እንደዚህ እያደረገ ያለው ትላንትና ጭራሽ ብሎ ይሄን ሜላባይት ሄዶ ገና ይቅርታ መጠየቅ የዚህናል ድረስ ምን እያሰበ እንደሆነ ዛሬ እሱን መጠየቅ እፈልጋለሁ። ለምን እያደረገ ያለው አንዴዛ ለምን እንደሚያደርግ ወይስ እኔ ያላወቅኩት ነገር አለ? ምናልባት ደግሞ በሰሞኑ አላገኘሁትም፣ ትንሽ ከእናንተም ጠፍቻለሁ ወይ አላገኘሁትም። ምን አግኝቶ እንደሆነ ወይ ደግሞ ከሩታ ጋር ይታረቃሉ አብረው ይሆናል ጭራሽ ደግሞ ብሎ ቤተሰብ በድግስ እንቀበላለን በምን እንደዚህ አይነት ነገር። እኛ አንዳንድ ጉዳዮች በእርግጥ መሄድ ያለብን ሂደት እየሄድን ነው፣ ግን ያንን ነገር ሙሉ ለሙሉ ሲያልቅ አልቆ ወደ እናንተ ቢመጣ ይሻላል ብለን ነው እንጂ አንዳንድ መሄድ ያለብን እርምጃ እየተሄደው በቤተሰብ ማለቅ ያለበትን በቤተሰብ ለመጨረስ እየሞከርን ነው። ይሁን ከሆነ ይሆናል፣ ማይሆን ከሆነ አይሆንም። ግን እሱ ገና ምንም ነገር ባልተያዘበት ምንም ነገር ባልተጨበጠበት ይህንን ነገር አምጥቶ እንደዚህ አብረው ይሆናሉ። ቤተሰብ ሰርግ እንደግሳለን ምናምን እንደዚህ አይነት ነገር አያስፈልግም። ምክንያቱም ሰው አንዳንድ ጊዜ አመለካከት ሁሉም ሰው አንድ አይደለም። ምናልባት እኔ ኤፍሬምን ልረዳው እችላለሁ፣ አንዳንዱ ሰው ላይረዳው ይችላል። ተረዳችሁኛ? ምክንያቱም የሆነ ያልሆነ ነገር ይሆናል ሲባል እና ደግሞ ቢሆን ራሱ እርግጠኛ ከሆነ በኋላ እንደዚህ ብሎ ቢያወራ የተሻለ ነው ብዬ ነው ማስበው፣ እንደኔ ማለት ነው። ምክንያቱም ልክ አይደለማ፣ መጠየቅ አለበት መጀመሪያ ደግሞ ምን ላይ እንደደረሱ እንዴት እንደሆነ ምን ላይ እንዳሉ በስነ ስርዓት ማረጋገጥ አለበት። አብርሽ ይሄንን ነገር ይፈልጋሉ፣ ከሩታ ጋር አብሮ መሆን ይፈልጋሉ። ከዚህ ብዙ ነገር ብለናል። ምክንያቱም ቤተሰብ ብዙ ነገር ብለናል። አብረው እንዲሆኑ ብዙ ፈልገናል፣ አብረው እንዲቀጥሉ ብዙ ነገር ፈልገናል፣ ብዙ ሞክረናል። ቤተሰብ ብዙ ሞክረዋል፣ ጋሽዬ ብዙ ሞክረዋል፣ ብዙ ነገር ብለናል። ግን አንዳንድ ነገሮች በቃ ከኛ ላፊ ስለሆነ ሁለቱ በቃ የራሳቸውን ጊዜ ይውሰዱ ተብሎ ሁለቱም የራሳቸው ጊዜ አሳልፈን ሰጥተናቸዋል። አሁን ላይ ደግሞ አዲስ ነገር ያየሁት ነገር የለም። አብርሽም ላይ ያየሁት ነገር የለም። ሩታም ላይ ያየሁት ነገር የለም። አሁን ከሄርሜላ ጋር አንገዳው ሌላ ታሪክ ተፈጥሯል። ከሄርሜላ ጋር ሌላ እርግዝና ተፈጥሯል። እነሱ አብረው ይሆናሉ። በቃ ምናልባት ነገ ይሄ ልጅ እንግዳው ከሄርሜላ ጋር ሰላም ይሆናል፣ ተደስቶ አብረው ይኖራል ብዬ እያሰብኩኝ አሁን ደግሞ ኤፍሬም መጥቶ ደግሞ አብረው ይሆናሉ ይታረቃሉ አይነት ነገር ሲል
ምን ማለት እንደፈለገ አልገባኝም። ይሄንን ደግሞ በእናንተ ፊት እጠይቀዋለሁ። የሚመልስልኝን መልስ እንግዲያው ታውቃላችሁ። ማለት ምን አግኝቶ እንደሆነ ምን አስቦ እንደሆነ ምን የተለየ ነገር አለ ወይ? እኔ ከሱ መጠየቅ የምፈልገው ነገር የተለየ ነገር አለ ወይ ደግሞ ያገኘው ነገር አለ ከሩታ ጋር ምን ነገር አስበው እንደሆነ አላውቅም። ከዛም ባለፈ ደግሞ ሄርሜላ ቤት ድረስ ቤቷ ሄዶ ይቅርታ እስካሁን ለነበረን ጊዜ ምናምን ይቅርታ መጠየቁ ይሁን እኮ በቃ ልክ ነው። የወንድሙን ደስታ መጠበቅ ስላለበት ይቅርታ መጠየቁ ሊሆን ይችላል። ግን ለምን እንደዚህ እያደረገ እንዳለ ጠይቀዋለሁ። እያማው ነው የመጣው። አባቴ ሰላም ነው። እንዴት ነው? ትታማለህ? ስራው እኮ ነው የሚያሳማ። ስትሰራ ትታማለህ። ለዛ እኮ ነው ቅዝቅዝ ካልክ አትታማም። እና መታማት ደግሞ አለብህ በሰው ደረጃ። እንድትታማ ነገር ትፈልጋለህ ነው? አይ አይደለም፣ እንደዛ ሳይሆን በህይወት እየኖርክ መሆኑን የምታውቀው ሰው ስላንተ ሲያወራ ስታውቀው። እሺ ግን እንዴት ነው? ቆይ ወደ ጉዳይ ሳልገባ እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ ሰላም አለን። መቼ ወንድም አለመይ ዲቫ እንዴት ነው? አማን ነው? ጤና ጤናዬ ሁሉ እግዚአብሔር የተመሰገነ ነው። ቸሩ መድኃኒዓለም ምን ይሳነዋል? ዛሬ ቢሞላም ባይሞላም ማመስገኑ አሪፍ ነው። ዛሬ ማለት ነው የሆነ እንደዚህ ልኮረኩም ነው የመጣው። ሲጀመር ወንድማሞች መጣላት የለብንም። በፍቅር በአንድነት በመተሳሰብ እየተረዳዳን እየተደጋገፍን ነው መኖር ያለብን እንጂ አንተ ትብስ እኔ ልብስ እየተባባለን ነው። ገብቶሃል አይደል? እንጂ ያው ብትኮረኩበኝም እኮ ኖርማል ነው። ታላቂ ነህ መቼም አንተ ኮረኩበኝ ብዬ ምንም ነገር ማመጣውም ነገር የለም። ገብቶሃል? ስለዚህ ብትኮረኩመኝም ለኔ እንደምክርም ስለሆነ ምንም ችግር የለውም። እና ግን ያው በተቻለን አቅም ፈጣሪን ያመሰገንን ነገራቶችን ለማስተካከል ብንሞክር ነው የሚሻለው። ምናልባት እኔ ጋር ጥፋትም ካለ ብትኮረኩመኝም ችግር የለውም ወንድም አለም። አይ ያው እሱ እንኳን ልክ ነህ። እርግጥ ይሄ ነገርህን ነው ሲጀመር እኔ የምወደልህ ገብቶሃል አይደለም? ታናሽ እንደ ታናሹ ሲሆን ጥሩ ነው። ታላቅም እንደ ታላቁ ሲሆን ታላቅም በታላቅነቱ ሲከበር ታናሽም ደግሞ በታናሽነቱ ሁሉም የሁሉ ምንድነው ቦታ አለ። ገብቶሃል? አንተም የራስህ ቦታ አለ፣ እኔም የራሴ ቦታ አለ። አንተም የማይነካ ነገር አለ፣ እኔም የማይነካ ነገር አለ። ግን ታላቅም እንደ ታላቅነቱ ሲከበር እና ደግሞ ማክበርም ከማክበርም ባለፈ ታላቅ የሚለውን ነገር ደግሞ መስማት በጣም ትልቅ ነገር ነው። ገብቶሃል አይደል? እኔ አሁን ብዙ ነገር ብዬ ነበረ ሰሞኑ ትንሽ ትላንትና በተለይ እያየሁኝ ነበር የሆነ ነገር ትላለ፣ ድንገት ደግሞ እዛ ቤት አገኛለሁ፣ ድንገት እዚህ ቤት አገኛለሁ እና በጣም ግራ ስላጋባኸኝ ነው ማለት ከዚህ በፊት እኔ እናንተ ተገናኝተን ብዙ አውርተናል። በቃ ተው ልክ አይደለም። ሰዎች የሚያስቡ መንገድ በመጥፎ ሐሳቤ እያሰቡ ነው። ከነዚህ ነገሮች ተጠበቅ፣ እንደዚህ አድርግ ብዬ አውርቼ ሳልጨርስ ትላንትና አንዴ ከሩታ ጋር ይታረቃሉ ትላለህ፣ አንዴ ደግሞ ሄርሜላ ጋር ሄደ ደግሞ ሄርሜላን ይቅርታ ደግሞ ሄርሜላን ደግሞ ሄደ ይቅርታ ይጠይቃል። ምን አስባችሁ ነው ደግሞ አሁን ደግሞ? ወይስ የልጅ ጨዋታ እየተጫወክ ብቻ እንዳይሆን? አይ የልጅ ጨዋታ እየተጫወኩ አይደለም። በመጀመሪያ ደረጃ ያ መናገር አልፈልግም ነበር አሁን ላይ የማደርገው ነገር። ምክንያቱም የሆነ ነገር ባወራክ ቁጥር ለምን ሰው ምላሽ በመለስ ቁጥር ጥሩ ነገር እየተፈጠረ ሳይሆን ግን ለአንተ መናገር ስላለብኝ ያው ሄርሜላ ቤት ሄጄ ያው ምንም የተደበቀ ነገር የለም። ሁሉም ነገር አይተዋል። መጀመሪያ አብርሽን ነው ያግኝቼ ያወራሁት። ከዛ ሄርሜላን ይቅርታ መጠየቅ እፈልጋለሁ ብዬ ሄርሜላ ቤቷ ድረስ ሄጄ ይቅርታ ተጠያይቀን ሰላም ፈጥረን ነው የወጣነው። ምንም ነገር ያደረኩት ነገር የለም። ምንም ነገር ኮሽ የፈጠርኩት ነገር የለም። ያው ሄርሜላም ይሄንን ቪዲዮ እያየሽ ከሆነ ትመሰክሪያለሽ አንቺም። ትናንትና መጥቼ ምንም ያደረኩት ነገር የለም እና በሰላም ይቅርታ ተያይቀን ተጫዋውተን በሰላም የተለያየ ነው። እኔ ይቅርታው ጋር እኮ አይደለም ችግር። ይቅርታውማ ይቅርታ ልክ ነው። ከይቅርታ የበለጠ ምን አለ? ፈጣሪ እንኳን ለኛ ሲል እኮ ነው እታች ወርዶ ትልቅ የሆነውን ዙፋን ያለውን አምላክ እታች ወርዶ ለኛ ሲል ነው አይደል? ይቅርታ መጠየቅህን አከብራለሁ። ይሄ ያደክበት አስተዳደግ ነው። ነገር ግን ትላንትና ደግሞ ድንገት አንዳንድ ቤቶች ዝም ብዬ እያየው ነበር። ገብቷል አይደለም? እዛ ጋር ከሩታ ጋር ይታረቃሉ። አብርሽ ገና ሰርግ እንደግሳለን ገና እልል ብለን ነው ቤት የምንቀበላቸው ምናምን እያልክ እያወራ መልሰ ደግሞ እዛች ጋር እንግዲያው በአሁኑ ሰዓት ሄርሜላና አብርሽ አንድ መሆናቸውን ታውቃለህ። አብረው ብዙ ሂደት ሊሄዱ እንዳሰቡ ታውቃለህ። እሺ ታዲያ ይሄንን ነገር እያወቅ ገና እዚህ ጋር ምን ትላለህ? ሄርሜላን ይቅርታ አልክ። እሺ ይቅርታ መጠየቅ በይቅርታው እሺ፣ ግን ሌላ ሀሳብ እኔ እንደውም የገባኝ ምንድነው ከሩታ ጋር እነዚህ ልጆች ደግሞ ምን የተነጋገሩት ነገር አለ? ኤፍሬም ድጋሚ ጥፋት ላይ ያጠፋ ይሆናል ብዬ በጣም ነው አይምሮ የሰጋው። ገብቶሃል አይደል? ከዛ መልሰ ደግሞ ከሩታና ከአብርሽ ጋር አስታርቃቸዋለሁ አጋባቸዋለሁ እያልክ ነው። ማስታረቅ አሁንም ቀጥልበት። ማስታረቅ ነው ወዳለው የሚሆን ነገር ምንድነው ነው አሁን ቀጥልበት ሳይሆን ያው የሆነ ነገርም ሳይሆን
የሆነ ነገር ያው ትናንትና ቢኒም አግኝቼው አውርቼዋለሁ። ያው እሱም እንዳንተ አላመነኝም። ምንድነው የምትቀልድብኝ ና ነገር እያለኝ ነበር። ምንድነው ማየውን ነገር የምታወራኝ እያለኝ ነበርና በመጀመሪያ ደረጃ ያው ከሁሉ ጋር ሰላም መፍጠሩ አሪፍ ነው። ለሁሉም ነገር ከሁሉም ጋር ሰላም መፍጠሩ አሪፍ ነው። ከሄርሜላ ጋር ሊሆን ይችላል ከማንኛውም ሰው ጋር ነው ተናግሬያለሁ። አሁንም ቢሆን ያስቀየምኩት ሰው ካለ ሶሪ ብያለሁ። እንደዚሁ በአካልም ማግኘት የቻልኩኝ ሰው እያገኘው ሶሪ እየጠየቅኩ ነው። እና ሌላው ደግሞ ዛሬ ወይ ነገ ደግሞ የምታየው ነገር አለ። ምክንያቱም ሁላችንም እንደሰተበት ሁላችንም እፎይ የምንልበት ቀን ዛሬ ነው ብዬ አስባለሁ። ሁላችንም ይሄ ቀን ስንጠብቀውና ስንጓጓለት የነበረ ቀን ነውና ሁላችሁም እና ዴቭም አንተም እንደዛውና ይሄ ቀን ሁላችንም ከቤተሰብ ጨምሮ ከሁሉም አንፃር ጨምሮ የምንጠብቀው ቀን ነበርና አብርሽና ሩታ ከተጣሉ በጣም ቆየ። ያለመግባባት ችግር ከፈጠሩ ብዙ ነገር ቆየ እና ዛሬ ግን ያ ሁሉ ነገር ተቋጭቶ ሁሉም ነገር የሚያበቃበት ቀን ነው ማለት ነው ዛሬ ዲቪ። ይሄ ደግሞ ዛሬ የምታዩት ነገር አለ ወይ ዛሬ ወይ ነገ የምታዩት ነገር አለ። ሩታዬና አብርሽ አንድ ላይ ሊሆኑ ነው እና ሊታረቁ ነው። ለአንተም ደግሜ እየነገርኩ ነው። ይሄ ነገር አንድ ላይ ሊሆኑ ነው ማለት አንድ ላይ ሊሆኑ ነው ማለት ያው የሰው ልጅ እንደመጀመሪያው ያው በአንዴ ላይ ሆኑ ይችላሉ። በአንዴ የሆነ ነገር ውስጥ ላይ ገቡ ይችላሉ። ግን ደግሞ ያው ይታረቃሉ። የሆነ ነገር ይጀመራል ማለት ነው። ያው አስቀድሜ እየነገርኳችሁ ያለሁት ነገር ስለሚሆን ነው ወይም ደግሞ የተጨረሰ ጉዳይ ስለሆነ ነው እንጂ እንደዚህ እናንተ ጋር መጥቻ አላወራም ነበር። አሁን ይሄንን አሁን እያልክ ያለው እኔ በሩታና በአብርሽ በጣም ብዙ ታውቃለህ፣ ብዙ ውስጥ እንደደከምኩኝ ብዙ ነገር እንደደከምኩኝ በደንብ ታውቃለህ። ዛሬ ላይ ምን አዲስ ነገር አመጣችሁ ወይ ደግሞ ሲስተም አላወቃችሁበትም ነበር። አሬብ እኮ ከዛ በፊት ልክ እናንተ ብዙ ነገር የአብርሽን ህይወት ለማስተካከል ወይም ደግሞ አብርሽና ሩታ አንድ ላይ እንዲሆኑ ብዙ ነገር ሞክሬያለሁ ከምታስበው በላይ ማለት ነው። በጣም ብዙ ነገር ሞክሬያለሁ። አንተም እንደዛው ብዙ አብዛኞቻችን ሞክረናል አንድ ላይ ሊሆንና ያ ነገር ግን ማድረግ አልቻለም። ግን ዛሬ ላይ ሁላችንም የዛኔ ትንሽ ነገር ነበር እና ግን ያ ነገር ማግኘት አልቻልንም ነበር በሰዓቱ። እኔ ግን አግኝቼው ያ ነገር አሁን ሩታዬና አብርሽ ያው አንድ ላይ ይሆናሉ ማለት አልችልም፣ ግን ደግሞ ይታረቃሉ፣ ሰላም ይፈጥራሉ፣ ቀስ በቀስ ደግሞ አንድ ላይ ይሆናሉ ማለት ነው። እሺ እንደዛ አስበህ ከሆነ ወይ ደግሞ እሺ ምናልባት እኛ ያላገኘነው አንተ ያገኘኸው ነገር አለ ብለሃል። ገብቶሃል አይደለም? እኔ የገባኝ ነገር አለ ብለሃል። ያንን ነገር ደግሞ ከገባ ሄርሜላ ቤት ሄደ ደግሞ እንደዛ መሆኑ ምን አስፈለገ? በቃ ይቅርታን መጠየቅ ከፈለክ ቤቷ ድረስ የሚያስኬድም ነገር የለህም። ይቅርታ መጠየቅ በስልክም ደውለህ ይቅርታ መጠየቅ ትችላለህ፣ ወይ ደግሞ በሌላ ቦታ በአካል አግኝተህ ይቅርታን መጠየቅ ትችላለህ። ቤቷ ድረስ ሄደህ እንግዲያው አብረው ሁለቱ እንግዲያው እሷ ጉዟን አንዳንድ ነገሮች እያስተካከለች ጉዟን እየጀመረች እንደሆነ ታውቃለህ አይደል? ጉዞ ስለ የራሱ የህይወትን ጉዞ ነው ማለት ሌላ ውስጥ አይደለም። የህይወትን ጉዞ ለመጀመር አንዳንድ ነገሮች እያስተካከለች እያየ ዴቭ አለ እዚህ ጋር ለማለስ ምን አለ መሰለኝ የሆነ ልጅ የሆነ ሰው ወይ ደግሞ ዕቃ ስለገዛ ወይ ደግሞ የሆነ ሰንበሪ ብቻውን መኖር ስለጀመረ የህይወትን እያስተካከለ አይደለም። መጀመሪያ ማናችንም ማስተካከል ያለብን ልባችን አይምሮአችን ነው። ገጣር ማስተካከል እሱ ይቀርባል። ለትዳርም ማስተካከል ያለ መጀመሪያ ዕቃ አይደለም። ዕቃ እንትን ነው ኖርማል ነገር ነገ የምታጠውም ነገር ነው። ገብቶሃል አይደል? ነገም ደግሞ ብገዛውም ነገር መጀመሪያ ግን ህሊና ይቀርባል። ገብቶሃል? ለትዳር መጀመሪያ ህሊና ነው እንጂ ታስተካክለው ወይ የሆነ ሶፋ ወይ የሆነ ቤት ስላሳመርክ አይደለም። ገብቶሃል? ህሊናን ጭንቅላትን ማሳመር ነው መጀመሪያና ያው እሷም እያለች በዚህ ሰሞን ያው ቤት እንደዚህ ምናምን ነገር ብዙ ነገር እያሳየች ስለሆነ ምናልባት ሜቢ አንተ ያ ነገር ወደ ትዳር እየገባች ነው ብለህ ካሰብክ ተሳስተህ ሊሆን ይችላል። አይ ምን አለ መሰለህ እንደዛ ያልኩበት ምክንያት ልክ ነህ። ሐሳብን ሳልደግፍ ቀርቼ አይደለም። ዝግጅት ያይምሮ ነው። ነገር ግን አንዳንድ ጊዜ ምን አለ መሰለህ የሆነ ነገር አሁን እኔ ምሳሌ አይምሮዬን መጀመሪያ አዘጋጀዋለሁ። ያንን ነገር አይምሮዬን ካዘጋጀሁት በኋላ ደግሞ ለዛ ግብአት ይሆነኛል ብዬ የማስበውን ነገር ከማድረግ ወደ ኋላ አይደለም። ተረዳኸኝ አይደለም? ለኑሮ ይሆነኛል የምለው ቤት ካስፈለገኝ ቤት ልገዛ እችላለሁ። ለኑሮ ይሆነኛል የምለውን መኪና ካስፈለገኝ መኪና ልገዛ እችላለሁ። ለኑሮ ይሆነኛል የምለው ማለት ነው። እኔ ደግሞ አሁን በዚህ ሰሞኑን ያልተገናኘ ነው እኔ እናንተ በዚህ ጊዜ ውስጥ ምን ተፈጠረ? እኔ ግራ ነው ያጋባኝ። ምክንያቱም ምን ተፈጠረ ነው ያልኩት። እኔ ሰው ሁሉ እንዳንተ ነው ያሰበው። እኔ ሩታም ሆነ አብርሽም ሆነ አብረው እንዲሆኑ ሲጀምር ትላንትናም ዛሬ
የምፈልግ ሰው ነኝ። ገብቷላ። ግን በቃ ብያቸው ሁለቱም የሆነ ክርር ነገር ሲሉ በቃ ሁለታችሁም የራሳችሁ ኑሩ። ካሁን በኋላ በእንደዚህ አይነት ጉዳይ እንዳንጨቃጭ። አሁን እኔ ፍራቼ ምን መሰለህ፣ አሁን አንተ ምናልባት ዛሬም ሆነ ነገም ወይ ዛሬ 2 ሳምንት 3 ሳምንት ልታስታርቅ ትችላለህ። ግን አስታርቀ ደግሞ ትላንት እንደፈራ ነው ወይ ደግሞ ትላንት እንደምናስበው አሁንም መልሶ ጭቅጭቅ ውስጥ አሁንም መልሶ የማይፈለግ ንትርክ ውስጥ ሊገቡ ከሆነ ግን ያ ነገር እጅግ ያስጠላል። አሁንም ደግሞ ብዙ ችግር ተፈጥሯል። ከቡዜ ጋር ብዙ ሰጣ ገባ ውስጥ ገብታለች። ከቤተሰብ ጋር ብዙ ነገር ገብቷል። መልሰን ወደዛ አይነት ሙድ መሄድ የለብንም። አሁን እኛ ሩታን ማጣት አንፈልግም። ተረዳኝ አይደለ? ምንም ቢሆን ምንም የሉሌ እናት ናት አይደለም? እናት በመሆኗ ምክንያት እሷን በምንም አይነት ሁኔታ ማጣት አንፈልግም። ይሁን እንድትጎዳም አንፈልግም። ተረዳኝ አይደለም? ከሄርሜላ ጋርም እዚህ ጋር ሌላ ነገር ተከስቷል። እንግዲያው ልጅ ተፈጥሯል። ተረዳኝ አይደል? እርግጠኛ ነኝ በሱ እንግዲህ ያው ለሱ ነገር ተነጋግረን ጨርሰናል። ጊዜ ፈተዋል ብለናል። ምክንያቱም መደምደም ሳይሆን ካወሩት አንጻር ወይ ደግሞ ካወራችን ከነገረችኝ አንጻር ነው እንጂ ማመለ ጊዜ ነው። መቼስ ሆድ ውስጥ ያለ ነገር ሆድ ውስጥ እንደዛው ተደብቆ አይቀርም እኮ መውጣቱ አይቀርም። ገብቷል አይደለም? ያኔ ውሸቷ ከሆነ የምንደርስበት ጉዳይ ይሆናል። ትክክልም ከሆነ ደግሞ እንደ ቤተሰብ ሌላ ችግር ነው የሚፈጥሩ። ተረዳኝ አይደለም? እና እነዚህ ነገሮች በሙሉ ኤፍሬም እንዴት አይተኸው ነው? ተረዳኝ አይደል? እንዴት አይተኸው ነው? እንደዚህ አይነት ምን አለ መሰለህ አሁን ሰው ነን አይደል? እንደ ሰው የምናስብ ከሆነ በቃ ሁሉም ነገር እንተውና ከሄርሜላ ጋርም የእጅም ይቅርታ የጠየቁበት ሁሉም ነገር እንተውና ያው ሁላችንም አብዛኞቻችን የምንፈልገው የሩታና የአብርሽ ደስታ ነው ወይም ደግሞ ሁለቱ አንድ ላይ እንዲሆኑ ነው እንጂ እኔ ማንንም ጠላት ሆኜ አይደለም። ወይም ደግሞ ማንንም ሰው ቢደሰትም ባይደሰትም እኔ ችግር የለብኝ። ታውቃለህ አንተ ስለ የሆነ ሰውን ለመጉዳት ሆን ብዬ የማደርግ ሰው አይደለሁም። ወይም ደግሞ የሆነ ነገር ደስተኛ እንዳይሆን ምንም ማደርገው ነገር የለም። ሁላችሁም ለምን ዓለም ላይ ሁሉ ሰው ቢደሰት እኔ ምንም ችግር የለብኝም። እውነቱን ነው የምነግራችሁና ግን ደግሞ እዚች ጋር ያው እየለፋን ያለ ነው መቼም ለአብርሽና ለሩታ ነው አይደል እንጂ ሁላችንም የራሳችን ስራ አለን። አንተም ስራ አለኝ፣ እኔም ስራ አለኝ። በየስራችን መስራት እንችላለን። አገባንም ብለን መተው እንችላለን። ግን ደግሞ ያው እዚች ጋር ብዙ ነገር ስለሚያገናኘንና ብዙ ነገር ስላለ ነው እኛ ሁላችንም እንደዚህ እየሆንን ያለ ነውና ምንድነው ያ ነገር ደግሞ ሊቋጭና ሊያበቃ ስለሆነ የሁላችንም ደስታ ሊመለስ ስለሆነ አንተም ያው ዴቪዬ ምናገር ነገር እንደ ወንድም የሚጠበቅብህ ነገር አለ። ይሄ ነገር ስለ ለአንተ እንደ ቀልድ ሊሆን ይችላል ወይም ደግሞ እንደ ቀልድ ልትወስድ ይችላል። ግን በጣም ቁም ነገር ነው እያወራሁ ያለሁት። እንደ ወንድም ብዙ ነገር ሊጠበቅብህ ይችላል እና ተዘጋጅ ለሰርጉ። አብርሽና ሩታ ድጋሚ ነው ምንድራቸውና እየቀለድኩኝ አይደለም። አሁን እያስናና እኔ የበለጠ ማለት ነው። እኔ እየቀለድኩኝ ነው። አሁን እያሳከኝ ነው። በጣም ብዙ ነገራቶች ብዙ ታምሮች የፈጣሪ ታምር አይታወቅም። በቅጽበት ነገራቶችን መቀየር ይችላልና ዲቪዬ አሁን አትጫረቅ። ፈጣሪ የሆኑ ነገር የሚቀይረውና በፈጣሪ ደግሞ ታምናለህ። እኔ ደግሞ በፈጣሪ አምናለሁ። ፈጣሪ ሁሉም ነገር ማድረግ ይችላልና አብርሽና ሩታን ማስታረቅ ይችላል። ስለዚህ አንተ አሁን ለድግሱ አሁን ነገር ምናምን ስለማናስጨንቃቸው እኛ ነን ደርሰንላቸዋልና በማንኛውም ነገር እኛን ስለሆነ የሚመለከተው ተዘጋጅ። ምን ተገኘ? ወጠር በል ወገብን ያዝ። ስለሱ እኛ እንኳን አብርሽን ማለት ነው አንተም በለቱ ለት ደብል አንተንም ብታገባ ሃይሚን ብታገቡ ሶስታችሁንም የመደገስ ምን አለ መሰለህ የአብርሽ ሰርግ ደግሞ የሚለየው ምን ሆነ ሰው የአብርሽ ሰርግ የሚለየው ለየት ቢያደርገው እስከዛሬ አሁን ሰርግ ቦታ ሲኬድ ወዳጅ ብቻ ነው የሚጠራው። እሺ ወይም ነው ወዳጅ ዘመድ አጠገብ ካሉ ሰዎች ናቸው የሚጠራው። ግን አሁን እንደዛ አይደለም። ጠላቶችን ነው የምንጠራው በብዛት የአብርሃምን ጠላቶችን ነው የምንጠራውና ያ ነገር ማየት ስላለባቸው ጠላቶችን ነው የምንጠራው። ለጠላቶች የአብርሽ ጠላቶች ተዘጋጁ። የሰርጉ ዋና ፕሮግራም ታዳሚዎች እናንተ ናችሁ የምትሆኑት። መቃጠል አለባቸው። ፊት ለፊት አስቀምጠናቸው ምናምን መቃጠል አለባቸው። እና ምን ትላለህ በዚህ ያሰበው እንዴ? ያው በቅርቡ ስለቢሆን ነው እየነገርኩ ያለሁት። ምንድነው ይሄ የሚባል ነገር አለ። ተረት ብቻ አይደለም። የልጅ ጨዋታ ጋሽ የሚል ነገር አለ። አሁን ተቦካ አሁን ተጋገረ አይነት ነገር ገብቷል። ገና አልተቦካም አልተጋገረም። ገና የሚጋገረው የሰርጉ ቀን ነው። ገና ምንም ነገር ሳይያዝ ምንም ነገር ሳይሆን እኔም እያላገጥክብኝ ባልሆነ ኧረ አንተ እንዴት አላግጣለህ? እና ምን የሚሆነው ነገር ነው እየነገርኩህ ያለው። ሲጀመር አሁን አንተ አይ ቁም ነገር እና ባይዜ ውስጤ ላይ እኮ ድግሱን ደግሼ ጨርሼዋለሁ። ባይሙሪ ምናምን
ሲጋቡ ምናምን ቀለበት ከነገና ሲያደርግላት ምናምን ቤተሰብ ሲደሰት ሀገር ምድሩ በቃ ሽማግሉ ሙሉ ሲመርቃቸው ምናምን ነገር እየታየኝ ነው። እና ያ ነገር ደግሞ እውን ማድረግ ፈልጋለሁ። እሱ መልካም ነው እኮ እሱ መልካም ነው። እሱን አልጠላም። ገብቶሃል አይደለ? ሲጀመር የእሱ ጠላት አይደለንም እኮ እኛ ዋናው አላማችን ምን አለ መሰለህ፣ ወጣንም ወረድንም እኮ የወንድማችን ደስታ ነው አይደለም የምንፈልገው። ግን እኔ እያልኩ ያለሁት አሁን ማለት እንደ ቤተሰብም እንደ ትልቅ ሰውም አንዳንድ ነገሮችን ለማስተካከል እየሞከርን ያለ ነው። ይሄንን ደግሞ ታውቃለህ አንተ ገብቶሃል። አሁን ላይ ግን ይህንን ነገር አሁን ከኛ ባለፈ ቤተሰብ በጣም ብዙ ቤተሰብ የሚከታተሉ ሰዎች አሉ አይደለም። ለነሱ ደግሞ አሁን አንዳንድ ጊዜ ነገርን የሆነ የውሸት እንዳይመስል ተረዳኸኝ አይደለም ወይ ደግሞ ቀልድ እንዳይመስል ነው። አሁን እኔ መጀመሪያም መግቢያ ላይ እያልኳቸው ነበር መቀለድ ኤፍሬም እየቀለደ ነው ለኔ መሰለኝ እያልኳቸው ነበር። ተረዳኸኝ አይደለም እየመሰለ ያለው ዴቭ ቀልድማ እየመሰለ ያለው በቃ እኔ ነገርኩ። ከዛሬ በኋላ አትመነኝ እኮ አልኩ። ዛሬና ነገ በሚፈጠረው ነገር አይተህ እኔን በቃ እንደ ቀልድም ልትወስደው ትችላለህ። ልጅ እየቀለደብኝ ነው ብለህ ልትወስደው ትችላለህ። ግን አብርሽና ሩታ ወይ ዛሬ ወይ ነገ ይታረቃሉ። እውነቱ ስናገርና ዴቪድ እያመመኝ ስለሆነ እኔም ብሄድም ደስ ይለኛል። ምንድን ነው ጫን ብሎኛል። ልክ አይደለም። ልክማ አይደለም። ልክም ስላልሆንክ ነው እኮ እንደዚህ የሚያደርገው። የምር እግዚአብሔር ነው ታማምኛል። ሲሪየስ ትንሽ ገብቼ እረፍት ማድረግ አለብኝ። እሱ ችግር የለውም። ወስደን ሐኪም ቤት በዚሁ መጥቻለሁ አይደል? ሐኪም ቤት እንድትታከም አደርጋለሁ። አዎ እረፍት ማድረግ አለብኝ። ትንሽ ጭንቅላቴ በጣም ብዙ ነገር እያሰበና እየተጨናነቀ ስለሆነ ያው ሀሳብ ብዙ ሰዎች ደግሞ ለኔ ያላቸው አመለካከቶች ኔጌቲቭ ስለሆነ በቃ ያነሱንም ማስረዳትም ስለማልችል ያው ሰው በፈለገው መንገድ ይውሰደው ብዬ ለሰው ትቼዋለሁ። ያንን እያደረክ ያለው እኮ ራስህ ነህ። እኔ ትላንትና አግኝቼ እኮ ብያለሁኝ አይደለም? ከዚህ በፊት ተገናኝተን እናንተ እንደዚህ ከዚህ ነገሮች ራቅ፣ እንደዚህ አታድርግ ብዬ እኮ ነግሬሃለሁ። ያንን የተናገርኩበት ምክንያት ዋናው ምንድነው? ከሰው አስተሳሰብ መጥፎ እሳቤ ውስጥ እንዳትገባ። ገና ልጅ ነህ። በዚህ እድሜ መጥፎ ነገር እንዳያስብብህ ከዚህ ነገሮች ራቅ ነው ያልኩ። ተረዳኸኝ አይደል? አንተ ደግሞ መራቅ አልፈለግክም። መልሰህ ሌላ ነገር ታመጣለህ። አሁንም ሌላ ነገር ታመጣለህ። አሁንም እያልኩ ያለሁት አሁንም አካሄደ ጥበብ የተሞላበት ይሁን። እንደ ታላቅ ወንድም ነው መክረህ። አሁን ይሄ ሲሪየስ ምክር ነው። እሺ አሁንም አካሄደ ጥበብ የተሞላበት ይሁን። ሩታና አብርሽ ዛሬም ሆነ ነገም ብታስታርቃቸው ደስ ይለኛል። በዛ ደስታ ተካፋይ ነኝ። ነገር ግን እዚህ ጉዳይ ውስጥ ሌላ ነገር ኖሮ ከሆነ ሌላ ነገር አስበ ከሆነ ግን በፍጹም ኤፍሬም የእውነት እንጣላለን። እኔ እናንተ ገብቶሃል አይደል? ሌላ ነገር አስባችሁ ከሆነ የሆነ እኔን እንደ ልጅ እንድታጫውቱኝ አልፈልግም። ሩታንም በብዙ አውርቻታለሁ። አንተንም በብዙ አውርቻለሁ። እኔ እንደዛ አላልኩኝም። ስለዛ እኔ እንደዛ በቻልኩኝ እኔ ይጋባሉ እኮ ነው። አሁን ትንሽ እረፍት ያስፈልገኛል። እንሂድ። እግዚአብሔርን ልክ አይደለሁም። ጭንቅላቴ ልክ አይደለም። እረፍት ያስፈልገኛል። ምክንያቱም ካልተኛው ልክ አይመጣም። እሺ ለማንኛውም ቤተሰብ ይሄንን ይመስላል። እንግዲያው ኢፋን ሰምታችሁታል። የሚፈጠረውን አብረን የምናየው ይሆናል። አንዳንድ ነገሮች ያው እንግዲያው አሞኛል እያለ ነው እንጂ አላስጨረሰኝም። ሲጀመርም ሀሳቤንም እሱን ተውት። ግን ለእናንተም አንዳንድ ምላሽ የሆናችሁ ይመስለኛል። ለእነሱ ምላሽ ምንድን የሚሆን ታውቃለህ? የኔ ወሬ አይደለም ተግባሬ ነው። በዚህ አሁን የኔ ወሬ ሰልችቷቸዋል። ሰው ሁሉ እንደዚህ ሆነ፣ እንደዚህ ይገባል፣ በዚህ ይገባለሁ፣ በዚህ ወጣለሁ፣ እንደዚህ ያደርጋለሁ። ሰው ሰልችቶታል። ተግባርና የሚሆን ነገር ነው የፈለገው። እኔ ለቀደም እያልኩ ነበር። አንተ ስለሆንክ ነው እንጂ የተናገርኩት መናገር አልፈለግም ነበር። በተግባር ነው አሁን ላይ ማሳየት ፈልገው። ለዛ ነውና ያንን ተግባርህ ደግሞ እኔም አያለሁ ዛሬ። ይሄ እኮ ነው በእናትህ